ወዝ ጉድ ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ እንግዲህ ዛሬም እንግዲህ አሪፍና ቀውጢ ባበደ ቪዲዮ መተናል። ትወዱታላችሁ። አሪፍ ነገር ነው ይዘን የመጣነው። ቤት ውስጥ የሚሰራ እንግዲህ ክረም የለው የምንሰራው። አብራችሁን እናንተ ሰብስክራይብ በማድረግ ቤተሰብ ይሁኑ ፋሚሊዎች። ወደ ቪዲዮ እንግዲህ ፋሚሊ ክሬሜላችንን ለመስራት የሚያስፈልገን እዚህ ጋር አንድ የሻይ ብርጭቆ ስኳር፣ ወተት እና እዚህ ጋር 6 ፍሬ እንቁላል ነው። ከእንቁላሉ በተጨማሪ ጎን ለጎን ሎሚም አለ። እንግዲህ ወደ አሰራሩ እንግዲህ ቤተሰቦች የመጀመሪያ ግብአታችንን እንግዲህ እንቁላሉን እንግዲህ እንደዚህ እየሰበር ሳህናችን ላይ እናደርገዋለን። መጀመሪያው ግብአታችን ይሄን ነው የምናደርገው። እንቁላሉ ራሱ እንግዲህ የሀበሻ ቢሆን ይመረጣል። የሀበሻ በጣም አሪፍ ነው። ያው ታውቁታላችሁ መቼስ። ያርገን በደንብ እንመታዋለን ቤተሰቦች። በደንብ እስኪወፍርልን ድረስ በደንብ መምታት ያስፈልጋል። ሽው ሳይሆን ትንሽ ከለሩን እንትን ሲል ድረስ በደንብ እንመታዋለን። እንግዲህ ቤተሰብ እንቁላላችን ይሄው እንደዚህ መተነዋል። አሁን ቀጣይ የምንጨምርበት ቅድም ያዘጋጀነውን ያያችሁትን ስኳር እሱን እንጨምርበታለን። ስኳራችንን እንዲህ ከጨመርን በኋላ ስኳሩን እስኪቀልጥ ድረስ በደንብ መምታት ያስፈልጋል። በደንብ ስኳሩ መቅለጥ አለበት። እንግዲህ ፋሚሊዎች ይሄው እንቁላላችን እንግዲህ በስነ ስርዓት ተመቶ እንደዚህ ሟምቷል። ውፍረቱን አያችሁታ። በስነ ስርዓት መመታት አለበት፣ በደንብ መመታት አለበት ያልኳችሁ ለዛ ነው። ስኳሩንም ጨምረናል ቅድም። ያ የጨመርነው ስኳሩ በደንብ ሟምቷል። ይሄው እንቁላላችንም እንደዚህ በሚገባ መተነው እንደዚህ ወፍሯል። እንግዲህ ቤተሰቦች ይሄንኛው ደግሞ ቅድም ያሳየዋችሁ አንድ ሲኒ ስኳር የነበረችው ይሄው መደጃችን ላይ አድርገን እንደዚህ እናቀልጠዋለን። ይሄ ሲቀልጥ አሁን ምን ይሆናል ማለት ነው? ይሄ ከረሜላው ነው የቀለጠው ስኳራችን ከረሜላ ይሆናል። በደንብ እንደዚህ የሞቀ ምድጃ ላይ ያደረግን እያማለሰ በደንብ ማቅለጥ በደንብ ማለት ነው። እና ይሄ እንዳልኳችሁ ከረሜላው ነው ይሄ በደንብ ሲቀልጥ የሚሆነው ማለት ነው። ይሄው እንግዲህ ተመልካቾቻችን ይሄው ያልኳችሁ ከረሜላ የቀለጠው ስኳር እንደዚህ ይመስላል። በደንብ እንዳልኳችሁ በደንብ መቅለጥ አለበት። እንዲህ ጎኑን ድስቱን በስነ ስርዓት እንዲነካካ እና እንለቀልቀዋለን በደንብ ማለት ነው። እና ይሄ ነው ከረሜላው። በደንብ ግን መቅለጥ አለባቸው ስኳሩ ማለት ነው። እዚህ ጋር ነው በደንብ። እንግዲህ አሁን ደግሞ የሚቀረን በደንብ የመታነው እንቁላል ላይ ወተታችንን እንጨምራለን ማለት ነው። እንደዚህ ወተታችንን እየጨመርን በደንብ ግን እንትን ማዋሃድ ብቻ ነው የሚፈልገው። እዚህ ወተቱን ስንጨምረው መምታት ሳይሆን ቀስ እያል እርስ በርስ እንዲደባለቅ ማዋሃድ። በደንብ ተዋህዷል እንደምታዩት። አሁን ደግሞ ይሄን ወተታችንና እንትናችን ካዋሃድን በኋላ ቅድም ያሳየኋችሁን ሎሚ አንድ የሻይ ማንኪያ ሎሚ እሱን እንጨምራለን ማለት ነው። እሱንም በደንብ አይመታም። እንደዚሁ ማዋሃድ እንዲደባለቅ ብቻ ነው የምንፈልገው። ያምራል እንደምታዩት። እንቁላሉን በደንብ ተመቶ ስለወፈረ ያምራል። እንግዲህ እንደምታዩት አሁን እንግዲህ ይሄን ያዋሃድነውን የቅድሙ ከረሜላ ያልኳችሁ ላይ ያቀለጥነው ስኳር ላይ ማለትም እንጨምረዋለን ማለት ነው። ውህዳችን ነው ይሄ ማለትም ክሬሙ ነው። ይሄ እንቁላሉና ወተቱ ሎሚው ክሬሙ ነው። የቅድሙ ያሳዩአችሁ ከታች የቀለጠው ደግሞ ስኳር ከረሜላው ነው ማለት ነው። ቤተሰቦች ይሄን ይመስላል እንግዲህ። ይሄው እንግዲህ ቤተሰቦች
ከረሜላችን ይችን ይመስላል። በሁለት ድስት ነው የምናበስለው። ብቻ የታችኛው ውሃን ሞላዋለን፣ ሞቅ ያለ ውሃን ሞላዋለን። በዛ በውሃ ነው ከረሜላችን በደንብ አድርጎ የሚበስልልን። የታችኛውን ዘለል አድርገን ውሃን ሞላውና ከዛ የላይኛው ድስት ላይ ከረሜላችንን ደግሞ እንጥደዋለን ማለት ነው። እንደዚህ ነው አበሳሰሉ። እንግዲህ ቤተሰብ ከረሜላችን ይሄን ይመስላል። ባበደ ሁኔታ እንግዲህ በስሎልናል። እንደምታዩት ይሄን ይመስላል። ከለሩ ራሱ በጣም ነው የሚማርከው። እንግዲህ እንደምታዩት ቀምሰን ደግሞ በደንብ ያለውን ሁኔታ እናሳያችኋለን። አሁን ይሄ በስሎ እንደዚህ ይመስላል። እንግዲህ ቤተሰባችን ይሄው ልንቀምስ ጨርሰናል። እንግዲህ ስራችንን እንግዲህ ይሄው አሁን ያልኳችሁ ይሄኛው ይሄ ያው ከረሜላው ነው ያቀለጥነው ስኳር ይሄን ይመስላል። ይሄንኛው ደግሞ እንደምታዩት ፋሚሊዎች እንትኑ ነው። ይሄ ወተቱና እንቁላሉ ነው ክሬም ሆኗል ማለት ነው። ይሄኛው እስኪ አንድ ላይ ሆነን እንቅመሰው። በጣም ነው የሚጣፍጠው። እውነት ለመናገር ምንም ያለማጋነን በጣም ነው የሚጣፍጠው። ውሃው ይሄ ራሱ በቃ ምን ያላቅም የሁለቱንም ቴስት ነው ያዘው። እዚህንም የክሬሙንም የራሱን የከረሜሉንም ቴስት ነው ያዘው። እኛውን እስኪ ያው በጣም ነው የሚጣፍጠው። እውነት ለመናገር ቤተሰቦች ሞክሩትና አስተያየታችሁን ንገሩኝ። በጣም ነው የሚጣፍጠው። ሰብስክራይብ በመሆን ቤተሰብ ሁኑ። አመሰግናለሁ ቤተሰቦች። በሌላ ቪዲዮ እስክንገናኝ ቻው።